የአሜሪካ ድንበሮች ግድግዳ ወይም አጥር ቁመታቸው 30 ጫማ ርዝመት ቢኖራቸውም ሰዎች ግን ያንን ተንጠልጥለው ለመውጣት አሁንም ይሞክራሉ። ነገር ግን ጥቁር ቀለም ከተቀባ በኋላ ነገሮች ተቀየሩ። ሁላችንም እንደምናውቀው ጥቁር ቀለም ሙቀትን የሚስብ የቀለም አይነት ነው። እናም እዚህ ግድግዳ ላይ ያለው ብረት የፀሐይ ብርሃን ሲያገኘው እስከ 158 ዲግሪ ፋራናይት ወይም 70 ዲግሪ ሴልሺየስ የሚደርስ ግለት ይኖረዋል። አንድ ሰው ድፍረቱ ኖሮት እዚህ ብረት ላይ እጁን ቢያስቀምጥ ወይም ቢነካው በ5 ሰከንድ ውስጥ ከፍተኛ ደረጃ ያለው ቃጠሎ ያጋጥመዋል። ይህ ብቻ አይደለም። በዚህ ብረት ግድግዳ ላይ ሁለት የተደበቁ መከላከያዎች አሉ። የመጀመሪያው ከግድግዳው መሬት ስር 6 ሜትር ተጨማሪ በውስጡ ጠባብ ከባድ ድንጋዮችና በኮንክሪት የጠነከረ ግድግዳ ይገኛል። ሰዎች ቀንና ሌሊት ቢቆፍሩ እንኳን ሊያፈርሱት አይችሉም። ሁለተኛው ደግሞ ባህር ላይ የሚገኘው መከላከያ ነው። ትራምፕ ምናልባት ሰዎች በባህር ጥቃት ለማድረስ ከሞከሩ ብሎ 300 ጫማ በባህር ውስጥ የተተከለ ግድግዳ አስቀምጧል። ይህ ሰዎች ጭራሽ ድንበር አቋርጠው መግባትን እንዳያስቡና ህገወጥ ሽግግርን እንዳይፈጽሙ ያደርጋቸዋል። ምን ታስባለህ ታዲያ ጎበዝ? እንደዚህ አይነት መረጃ እንዲደርሳችሁ ፎሎ ማድረግ አትርሱ።